ሰበር ዜና ፕሬዝዳንት ዶናልድ ትራምፕ ልኡካኖቻቸውን ዊትኮፍና ኩሽነር ወደ ፓኪስታን ሊያደርጉት የነበረውን ጉዞ ሰርዘዋል። ፕሬዝዳንት ትራምፕ በኢራን አመራር ውስጥ ከፍተኛ ግራ መጋባትና የስልጣን ሽኩቻ እንዳለ ገልጸዋል። የእስራኤል ጦር አመራሮች ከአሜሪካ ጋር በመሆን በኢራን ላይ ወታደራዊ እርምጃ እንዲቀጥል ምክረ ሐሳብ አቅርበዋል። የአሜሪካ ባህር ኃይል ወደ ኢራን ወደቦች የሚገቡና የሚወጡ ከ30 በላይ መርከቦችን አግደዋል። የኢራን ሪያል እጅግ በጣም መወደዱ የህዝብ የመግዛት አቅም እንዲቀንስ አድርጎታል። በፓኪስታን በኢራቅና በለንደን ያሉ ተንታኞች በድርድር ዙሪያ ተወያይተዋል። ሰላም ውድና የተከበራችሁ የአፍታ ኒውስ ተከታታዮች የሰዓቱን ሰበር የተባሉ መረጃዎች ይዤላችሁ ቀርቤያለሁ። Iran's neighbors have paid a heavy toll for the region's agenda of aggression. ፕሬዝዳንት ዶናልድ ትራምፕ የልኡካኖቻቸውን ዊትኮፍ እና ኩሽነር ወደ ፓኪስታን ሊያደርጉት የነበረውን ጉዞ ሰርዘዋል። ምክንያቱም ደግሞ ጊዜ ለማባከንና ያለ ፋይዳ ለመነጋገር 18 ሰዓት መጓዝ አያስፈልግም በሚል ነው። የኢራን የውጭ ጉዳይ ሚኒስቴር አባስ አራቅቺ በፓኪስታን በኩል ለአሜሪካ ጥያቄዎች ምላሽ ሰጥተዋል። አራቅቺ ወደ ፓኪስታን በድጋሚ የሚመለስባቸው ሁኔታዎች በድርድሩ ላይ የሚታይ መሻሻል ላይ የተመሰረተ እንደሆነ ተገልጿል። በሌላው ዜናችን ፕሬዝዳንት ትራምፕ በኢራን አመራር ውስጥ ከፍተኛ ግራ መጋባትና የስልጣን ሽኩቻ እንዳለ ገልጸዋል። ማን በኃላፊነት ላይ እንዳለ ራሳቸው ኢራናውያንም አያውቁም ሲሉ ተናግረዋል። የከፍተኛው መሪ አያቶላ አለመኖር በውሳኔ አሰጣጥ ላይ መዘግየትና አለመጣጣም እንደተፈጠረ ዘገባው ያመለክታል። በሌላው ዜናችን የእስራኤል ጦር አመራሮች ከአሜሪካ ጋር በመሆን በኢራን ላይ ወታደራዊ እርምጃ እንዲቀጥል ምክረ ሐሳብ አቅርበዋል። በተለይም የኢራን ኃይል መሰረት ልማቶች ላይ ጥቃት እንዲሰነዘር ከፍተኛ ፍላጎት አላቸው ተብሏል። አሜሪካ ተጨማሪ ነዳጅ አውሮፕላኖችና ወታደራዊ ቁሳቁሶችን ወደ እስራኤል እያጓጓዘች መሆኑ ተገልጿል። በሌላው ዜናችን የአሜሪካ ባህር ኃይል ወደ ኢራን ወደቦች የሚገቡና የሚወጡ ከ30 በላይ መርከቦችን አግዷል። እገዳውን ለመጣስ ኢራን የተለያዩ ዘዴዎችን እንደምትጠቀም ተነግሯል። ከነሱም ውስጥ ኤአይኤስ ማጥፋት፣ የመርከቧን ስም፣ ቀለምና ሰንደቅ ዓላማ በየጊዜው መቀያየር ሊሆን ይችላል ተብሏል። በሌላው ዜናችን የኢራን ሪያል እጅግ በጣም መውደቁና የህዝቡ የመግዛት አቅም መቀነሱ ትልቅ አነጋጋሪ ዜና ሆኗል። የዋጋ ግሽበቱ 68.9% መድረሱ ተገልጿል። የመሰረተ ልማት ውድመቱ በእስራኤልና አሜሪካ ጥቃቶች የኤሌክትሪክ መሰረተ ልማቶች መውደማቸውና ፕሬዝዳንት መስዑድ ፔስኪሺያን ህዝቡ የኤሌክትሪክ አጠቃቀሙን እንዲቀንስ ተማጽነዋል። በሌላው ዜናችን በፓኪስታን በኢራቅና በለንደን ያሉ ተንታኞች በድርድር ዙሪያ ተወያይተዋል። አንዳንዶቹ አሁንም ተስፋ እንዳላቸው ቢገልጹም ሌሎቹ ግን ወታደራዊ እርምጃቸው የማይቀር ነው የሚል ስጋት አላቸው። ለሰዓቱ ይዤላችሁ የቀረብኩት አጫጭር መረጃዎች ይሄን ይመስሉ ነበር። እናንተም ሐሳብ አስተያየቶቻችሁን ኮሜንት ላይ በመጻፍ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ላይ ይርሳል።